ወይኔ ምንድነው? የት ነው ገባው? አንተ የሰው ቤት ና ቁም ኢሳታ ሚዲያ የስልክ አደጋ በዚህ ዘመን ያለው ትውልድ በስልክ ምክንያት ምን አይነት አደጋ እንደማጋጠማቸው ብቻ ተመልከቱ። ስልክ በእጁ ያዘ ሰው ራሱን ይረሳል። የዚህን ቪዲዮ ትምህርት ለማወቅ ይህን ቪዲዮ እስከመጨረሻው ማዳመጥ ነው። በመጀመሪያ ሙስሊም ከሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ዳዋ ለሰው ማስተላለፍ። ስልክ በእጅ ከያዝክ ራስህ ትበሳጫለህ፣ ብቻህን ትጓዛለህ። ስልክን አብዝቶ መጠቀም ዓይንን ያደክማል፣ የአንገትና የጀርባ ህመም ላመጣ ይችላል፣ የእንቅልፍ እጦትን ያስከትላል፣ እንዲሁም የአእምሮ ጭንቀትን ያመጣል፣ የቤተሰብና የጓደኝነትን ግንኙነት ያዳክማል። መስሪያ ቦታ፣ ትምህርት ቤት እና ራስህን ከሌሎች ጋር ማነጻጸር፣ የራስ ዋጋህን መቀነስ፣ ጊዜህንና ፋይናንስህን መጉዳት። ብቻ ምን አለፋችሁ ጠቅለል ሳረግላችሁ አላስፈላጊ ፍላጎትን የሚያስከትል በእጃችን ያለው መሳሪያ ነው። ወይኔ ምንድነው? የት ነው ገባሁት? እንዴ አንተ የሰው ቤት ና ቁም አታመልጠኝም። አገኛለሁ። ሌባ በጠራራ ፀሐይ ሊዘርፍ ይሞክራል እንዴ? አይ ስልኬ ራሴን አሳተ። እምገባበትን እቤቴን ያስረሳኝ ስልኬ ነው። ከባለቤቴና ከወንድሞቼ ጋር ያጣላኝ ስልኬ ነው። ከዘመዶቼ ጋር ከወዳጆቼ ጋር ያጋጨኝ ስልኬ ነው። ስልኬ እጄ ስገባ ራሴን አረሳው፣ ስራዬን ተኩኝ። ወይ ስልክ ስንቱን አስረሳች፣ ስንቱን ራሱን አሳተች፣ ስንቱን ከስራ ከለከለች፣ ስንቱን እንጀራ አሳጣች፣ ስንቱን እንጀራ አስገኘች። ኸይርም የሚሰራ ስልክ ነው፣ መጥፎም የሚሰራ ስልክ ነው። ቤት ሲገባ ስልክ፣ ሰው ጋር ሲሄድ ስልክ፣ ልጆቼ ጋር ሲደርስ ስልክ፣ ሚስቴ ጋር ሲደርስ ስልክ፣ አልጋዬ ጋም ሲደርስ ስልክ። ሚስቴ ሰለቸችኝ። ከስልኬ ውጪ ሌላን ረሳው። እኔን እያልኩ አይደለም፣ ስልክን ለሚከታተሉት ስልክ ላይ አቅላቸው ለደረቀ ስልክ ምግባቸው የሆነ ስልክ ኑራቸው የሆነ በዚህን ጊዜ ማንኛውም ሰው የሚከተለው ስልክን ነው። ማንኛውም ሰው ሲደብረው ስልክን ነው የሚያየው። የአላህ ቁርአን ተረሳ። የአላህ ቁርአንና የአላህ ቃል አላህ የአላህን ቁርአን የስልካችንን አህል ብንከታተል ኖሮ የስልካችንን አህል ብንወደው ኖሮ የስልካችንን አህል ቁርአኑን ብናፈቅረው ኖሮ በዚህ ዓለም ላይ ከሐፊዝ ውጪ ማንም ባልነበረ ነበር። ሁሉም በአላህ ትእዛዝ ስር ነበረ። ሁሉም የአላህን ትእዛዝ ይተገብር ነበር። ስልክ መጣ፣ ኑራችን አበላሸ። ስልኬ ከስንቱ ጋር አገናኘኝ፣ ከስንቱ ጋር ወዳጅ አደረገኝ፣ ከስንቱ ጋር አጋጨኝ። ለማንኛውም እኔ ማለት የምፈልገው ለሁሉም ነገር ጊዜ ስጡ። ቁርአንን ጊዜ አለው፣ አላሁ አዘ ወጀልም ጊዜ አለው። ለሰላት ሰዓት፣ ለቁርአን ሰላት፣ ለእስልምናህም ሰዓት፣ ለትምህርትህም ሰዓት ያስፈልጋል። ለሁሉም ነገር ሰዓት ስጥ። ስልክ አታብዛ። ስልክን የምትከታተሉ ሰዎች ከስልክ ተቆጠቡ፣ ከቲክታክ ተቆጠቡ፣ ከየትኛው ሚዲያ ተቆጠቡ። በዚህ ሶሻል ሚዲያው አሁን ተመችቷችኋል። ሐራምንም ለማየት ኸይሩንም ለማየት ስልክ ነው። ከሐራም ለመቆጠብ ቁርአንን ቅሩ፣ ከሐራም ለመቆጠብ ሰላትን ስገዱ። ስልክን ቀንሱ። መንገድ ላይ ስትሄዱ ስልክ፣ ስትገቡ ስልክ። አይሰለቻችሁም? ማን ነው አይሰለቸንም? እንደዛ ለማለት ፈልጌ እና ስልክን ቀንስ። ስልክ የምር ለዓይናችን ራሱ ጥሩ አይደለም። ስልክ ገደል እየከተተን ነው።
ስልክ የማንፈልገው ቦታ እየወሰደን ነው። ስልክ ከማንፈልገው ሰው ጋር እያስተዋወቀን ነው። ገባችሁ? ስልክ ሚስታችንን ትተን ፍቅረኛ እንድንይዝ ጉድ የሰራን ስልክ ነው። ገባችሁ? በዚህ ጊዜ ስልክ ነው ሁሉን ነገር የሚሰራው። የትኛውም ሰው ከእንደዚህ አይነት ነገር መቆጠብ አለበት። ለቻናሉ አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረግ ነው። ቻናላችንን አሳድጉ። እንዲህ አይነት እስላሚክ የሆኑት ዳዕዋዎች እንዲደርስላችሁ ከፈለጋችሁ ቻናሉ ሰብስክራይብ ማድረግ ነው። እንዲሁም ይሄን ቪዲዮ ሼር፣ ላይክ ማድረግ ነው። ቪውም እየቀነሰ ስለሆነ በእናንተ ላይክ እና ሼር በምታረጉበት ወቅት ቪው ያገኛል ማለት ነው። ይሄ ቪዲዮ ሁላችሁም ዝመቱበት እላለሁ። ይመቻችሁ። በሚቀጥለው እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።